ሰላም ውድ ቤተሰቦች፣ ዙበይዳ ከተሰኘው የአሌክስ አብርሃም መጽሐፍ ድንቡጮ ለምን ሞተ የሚለውን ለዛሬ ይዤላችሁ ቀርባለሁ። ድንቡጮ ለምን ሞተ? ሰፈራችን ውስጥ መክብብ ግሮሰሪ የምትባላለች። ማታ ማታ ፀሐይ ሲያዘቅዝቅ ትልልቅ ሰዎች በረንዳዋ ላይ ተሰባስበው እያወሩ ጅን የሚባል መጠጥ ድርፍጭ ባለ ብርጭቆዎች የሚጠጡባት። በግሮሰሪዋ ሁሉም አይነት መጠጥ ቢኖርም በረንዳ ላይ የሚቀመጡት ሽማግሌና ጎልማሶች ግን ልክ እንደ እድሜ ቀጥል ይመስል ጅን ብቻ ነበር የሚጠጡት። በሯ ላይ በግራ በኩል እንደ ኤሊ ፍርግርግ ድንጋይ የለበሰ የሚመስል ግንድ ያለው የዘንባባ ዛፍ የግሮሰሪያዋ ግርማ ሞገስ ነው። ይህች የዘንባባ ዛፍ ለጥምቀት ሰፈራችንን አቋርጠው የሚያልፉት ሁለት ታቦታት ከመለያየታቸው በፊት የሚቆሙባት የታቦት መቆሚያ ነበረች። ባለቤቱ አባ መክብብ ይባላሉ። አጭር ሙሉ ፀጉራቸው ነጭ ሽበት የወረሰው ከባድ ሌንስ ያለው መነጽር የሚያደርጉ ሰውዬ ናቸው። አባባ መክብብን ባየኋቸው ቁጥር የሚገርሙኝ ሁለት ነገሮች አሉ። የመጀመሪያው ግርምቴ አፋቸው ውስጥ ምግብ ኖረም አልኖረም በባዶ ያላምጣሉ። አፋቸው አያርፍም፣ ዝም ብሎ ያላምጣል። በፊት ማስቲካ የሚያላምጡ ይመስለኝ ነበር። ታዲያ ትልልቅ ሰዎች ማስቲካ ብዙም ስለማያላምጡ አባባ መክብብ ዘመናዊ ሽማግሌ መስሉኝ ነበረ። በኋላ ከፍ ስል ግን እንደው ልማድ ሆኖባቸው ነው ሲባል ሰማሁ። ሲያወሩ ሁሉ በየመሃሉ ባዶ አፋቸውን እንደሚያላምጥ ሰው ያንቀሳቀሱ አየር ያኝካሉ። ሁልጊዜ ሙልጭ ተደርጋ የምትላጭ ትንሽ አገጫቸው ላይና ታች ከፍ ዝቅ ስትል ነው የምትውለው። ታዲያ አንዳንዴ ሊልኩኝ ፈልገው ወይም ለሆነ ጉዳይ በባዶ የሚያኝኩትን አፋቸውን አብርሃም ሲሉኝ ስሜን አላምጠው የተፉት ይመስለኛል። በዛ ዕድሜ የሚመስለኝ ነገር ይበዛ ነበር። ሁለተኛው ከአባባ መክብብ የሚገርመኝ ሱሪያቸው ነው። ሱሪያቸው ከታች እስከ ላይ ይገርመኛል። ከግርጌው እንደ ዣንጥላ ጨርቅ ወደ አንድ በኩል ተጠምዝዞ ይጠቀለልና ካልሲያቸው ውስጥ ይጠቀጠቃል። በእርግጥ የኔም አባት እንደዛ ያደርጋል። ግን አባባ እንደዛ የሚያደርገው ዝናብ ጥሎ መሬቱ ሲጨቀይ ብቻ ነው። አባባ መክብብ ግን ሁልጊዜ ነው የሚያጭቁት። ከላይ ደግሞ ጥቁር የቆዳ ገበቷቸው ወገባቸው ላይ ሳይሆን ከእምብርታቸው ከፍ ብሎ ከልባቸው ስር እዚያ ላይ ነው ቅብትር ተደርጎ የሚታሰረው። ከነተረቱ ሰፈራችን ውስጥ የሆነ ሰው ሱሪውን ከፍ አድርጎ ከታጠቀ ምነው እንደ አባባ መክብብ ሱሪ እንደረተ ላይ ሰቀልከው ይባላል። ሌላም የረሳሁት ሶስተኛ አስገራሚ ነገር አለ። አባባ መክብብ ደንበኞቻቸውን እያስተናገዱ ሁሉም ደንበኞቻቸው በእርሳቸው እድሜ ስለሆኑ ከደንበኛ ይልቅ ጓደኞቻቸው ይመስሉኛል። ከመኪና ላይ ቢራ እያስወረዱ ወይም ግሮሰሪው በር ላይ በጉርድ የብረት በርሜል የተሞላ ፉርሽካ ተዘርግፎላቸው የሚበሉትን 3 ሙክት በጎቻቸውን እየተመለከቱ የሚሰሯት አንዲት ነገር አለች። ከእጃቸው በማትለየውና የቀንድ እጀታ ባላት የጢም መላጫቸው በደረቁ ጉንጫቸውን አገጫቸውንና ያገጫቸውን ስር ይፈገፍጋሉ ሁልጊዜ። እንደውም ሰው ሰላም ሲሉ የጢም መላጫቸውን በቀኝ እጃቸው ስለሚይዙ ለመጨበጥ አይመቻቸውም። እናም እንደጨበጧት አይበሉባቸውን አዙረው ሰላም ወደሚሉት ሰው እጅ ይዘረጉና ነካ አርገውት እጃቸውን ይመልሳሉ። ታዲያ የጢም መላጫቸውን የበረንዳዋ መከለያ ብረት ላይ ኳ አርገው ያራግፏታል። ድምፁ እስካሁን ጆሮዬ ላይ አለ። አባባ መክብብ በመንደሩ ሰው በሙሉ ደግ ሰው ናቸው የሚባሉት። ግሮሰሪው በር ላይ ለበጎቻቸው ፉርሽካ ከሚቀመጥበት ጎራዳ በርሜል ራቅ ብሎ ሰማያዊ የፕላስቲክ በርሜል በውሃ ተሞልቶ ይቀመጣል። በርሜሉ ጋር በረዶ በመሰለች የኤሌክትሪክ ገመድ ጫፏ ተበስቶ የታሰረ ቢጫ የቲማቲም ስዕል ያለባት የምርት ጣሳ አለች። በርሜሉና ጣሳው ከድሮ ጀምሮ ስለማይነጣጠሉ በኤሌክትሪክ ገመድ እትብት የተያያዙ እናትና ልጅ ይመስላሉ። እንግዲህ አላፊ አግዳሚ የኔ ቢጤ ውሃ ከጠማው ከዛ በርሜል በጣሳዋ እየተለቀ ይጠጣል። ትንሽ ልጆች እንደነበርን
ውሃው የተለየ ነገር ስለሚመስለን እኛም እየተደበቅን እንጠጣ ነበር። በኋላ ግን ወላጆቻችን ማንም በሚጠጣበት እየጠጡ ኮሌራ ሊያመጡብን እያሉ ሲቆጡ አቆምን። ምንጊዜም የቡሄ በዓል ሲሆን የሰፈር ልጆች ተሰባስበን አንደኛ የምንሄደው አባባ መክብብ ግሮሰሪ ነበር። ፈንታው ድንቡጮ የሚባል ጓደኛችን አውራጅ ይሆናል። አባባ መክብብ ፈንታውን በጣም ነው የሚወዱት። ጉንጩ ድንቡጭ ያለ ስለሆነ ነው መሰል ድንቡጮ እያሉ ነው የሚጠሩት። በዚሁ ሰበብ ጓደኛችን ፈንታው ድንቡጮ ተብሎ ቀረ። የግሮሰሪዋ በር የዘንባባውን ግንድ ተገን አድርጎ የተቀመጠ ትልቅ ድንጋይ ላይ ካርቶን ጣል አድርጎ እንደ ወንበር በመጠቀም ሊስትሮ ይሰራል። ጫማውን የሚያስጠርገው ደንበኛ ድንጋዩ ላይ ተቀምጦ ዘንባባውን ግንድ ደገፍ ይልና ከድንጋዩ ስር ብሩሹን ይዞ ለሚጠብቀው ፈንታው እግሩን ያቀብለዋል። ታዲያ ያች ድንጋይ የፈንታው ድንቡጮ ድንጋይ ነው የምትባለው። የኛ ሰፈር አክሱም ናት፣ የኛ ሰፈር ላሊበላና የኛ ሰፈር ውቅር የሊስትሮ ወንበር ናት። የኛ ሰፈር ታሪክም ናት። በድሮ ጊዜ እግዚአብሔር ለቅዱስ ድንቡጮ ተገለጠለትና እንዲህ አለው፣ ልጄ ድንቡጮ ሆይ ምድር የእግሬ መረገጫ መሆኑን ሰምተሃል። እንግዲህ እግሬ ምድር ላይ ሲያርፍ የወርቅ ጫማዬን ትቦርሽ ዘንድ የእግሬን ማረፊያ ድንጋይ በዚህ አስቀምጥ የሚል ራእይ ተገልጦለት ከእንጦጦ ድረስ ይችን ድንጋይ በኤኔትሬ መኪና አስጭኖ ወደዚህ ሰፈር አመጣት። ታዲያ የሰፈሩ ልጆች ለቡሄ አባ መክብብ ግሮሰሪ በር ላይ እንሄድና ጭፈራውን እናወርደዋለን። እሳቸውም በጢም መላጫቸው ግራና ቀኝ ጉንጫቸውን በደረቁ እየፈገፈጉና ብረቱ ላይ ኳ አድርገው እያራገፉ ግጥማችንን በጥሞና ይሰማሉ። እዛ ማዶ ሆ አንድ ሞተር ሆ፣ እዚህ ማዶ ሆ አንድ ሞተር ሆ፣ የኔ አባ መክብብ ሆ ባለ ዲሞት ፎር ይል ወዲያ የምን ዲሞት ፎር ነው ይሉና ይቆጣሉ። ረስተነው ነው እንጂ አባባ መክብብ የጦር መሳሪያ አይወዱም። እንዲያውም መሳሪያ ታጥቆ ወደ ግሮሰሪያቸው የሚሄድ ደንበኛ ያስወጣሉ እየተባለ ይወራ ነበር። ታዲያ ይችን አመላቸውን ስለምናውቅ በቁጣቸው አንደነግጥም። ፈንታው ድንቡጮ ወዲያው ግጥሙን ይቀይረዋል። እሳቸውም ወደ አቋረጡት ጢም መላጨታቸው ተመልሰው አንጋጠው ያገጫቸውን ስር እየፈገፈጉ አይኖቻቸውን ጨረር እንዳይወጋቸው ጨፍነው ይሰሙናል። እዛ ማዶ አንድ አፊንጮ የኔ አባባ መክብብ ባለ ወፍጮ፣ እዛ ማዶ አንድ በሬ የኔ አባባ መክብብ ጀግና ገበሬ። እንደሱ ነው የሚባለው። እደጉ ድንቡጮ ና ወዲህ ይሉና የጢም መላጫቸውን ወደ ግራ እጃቸው አዘዋውረው በቀኝ እጃቸው አጭራዋን የሥራ ጋዋን ወደ ቀኝ ገልበው ሱሪያቸው ኪስ ውስጥ እጃቸውን ካስገቡ በኋላ በጣም ብዙ ተዘበራርቆ የተቀመጠ ብር ድፍን የሞቱና የ50 ብር ኖቶች የሚበዙበት ነው ዘግነው ያወጣሉ። ከዝግኑ መሃል መርጠው ድፍን 5 ብር ከለዩ በኋላ የድርጊታቸው ቀልባችንን ስለሚወስደው ጭፈራችን ቀዝቀዝ ይላል። ሌላውን ብር ወደ ኪሳቸው መልሰው ሲያበቁ ብሩ ላይ ትፍ ብለው ድንቡጮ ግንባር ላይ ነጥፉታል። እንደውም ግንባሩ ለሽልማት ይመቻል። እኛም ሞቅ ይለናል። ጭፈራውን በአዲስ ጉልበት ምርቃቱንም ለየት ባለ ፍቅር እናስጎደጉደዋለን። የመክብብን ቤት ድገምና አመት ድገምና ወርቅ ይፍሰስበት ድገምና አመት ድገምና። አባባ መክብብ ደስ በሚል ፈገግታ ለተዋበ ፊት እያዩን ይቆዩና ወይ እነዚህ ልጆች ምርቃቱን ከየት ነው የሚያመጡት? እትዬ ንግስትን ሄዳችሁ እንኳን አደረሰሽ በሏት እንዳትረሱ ዋ ይሉናል። እትዬ ንግስት እኮ ሚስታቸው ናቸው። አይገርምም? ሲጠሯቸው እትዬ ንግስት እያሉ ነው። የእትዬ ንግስት ስም ሲነሳ ምን የመሰለ ሲነኩት ትሙክ የሚል ነጭ የድፎ ቁራሽ ትዝ ይለናል። የአባባ መክብብ መኖሪያ ቤት ከግሮሰሪው ብዙ አይርቅም። ባስቻለው ወፍጮ ቤት ጋር ወደ ግራ ጥፍ ሲባል ያለው ትልቁ ግቢ ቤት ነው። ስንደርስ
ልክ እንደ ራሳችን ቤት የግቢውን በር አልፈን እንገባለን። ለማዳ ውሻቸው አሲምባ እንደ እምቦሳ ዙሪያችንን እየፈነጠዘ ይቀበለናል። የውሻው ስም አሲምባ ነው። ይሄ ውሻ በሁሉም የመንደሩ ነዋሪ እንደ አንድ የመንደሩ ነዋሪ ነው የሚታየው። ስጋ ተቀቅሎ ጨው ካልተነሰነበትና ሁልጊዜ በአጃክስ ታጥቦ የሚቀመጥ የወጭት ላይ ቀርቦ ካልጠበቀው ንክቻ አያደርግም። እንደውም አንድ ቀን እማማ ንግስት እኛ ቤት መጡና እናቴን እንዲህ አሏት፣ የጊዮርጊስ ጠበል አለሽ እንዴ? እስቲ በቃ ቋጥረሽ ስጪኝ። ምን ነው እማማ ንግስት ማን ታመመ አለቻቸው። ጠበሉን መቀነሻ ዕቃ እየፈለገች። ኧረ አልታመመም። አንድ ውሻ ዞው ብሎ ገብቶ የአሲምባን ወጭት ሎከፈበት። እንግዲህ አንድ የመንደር ውሻ የማማ ንግስትን ውሻ ዕቃ ስለለከፈው ጸበል ረጭተው ሊቀድሱለት ነበር። እዚህ ድረስ የሚታሰብለት ውሻ ነበር። በዛ ላይ ግዝፈቱና ቀይ ቆዳው ላይ አልፎ አልፎ ጣል ያደረገበት ነጭ ቡራቡሬ ቀለሙ ልዩ ውበት ያላብሰዋል። በረንዳው ላይ የተነጠፈውን ሴራሚክ ብትራችንን እያንኳኳ እማማ ንግስትን እናሞግሳለን። የብትሩ ኳኳታ ጭፈራችንን ያደምቅልናል። የኔ እማማ ንግስት የሰጠችኝ ሙክት አልችለው ብዬ መንገድ ጣልኩት። እማማ ንግስት በወርቅ የተሽቆጠቆጠ ተራራ የሚያክል ሹሩባቸው ላይ ነጠላቸውን ጣል አድርገው ነጠላ የለበሰ ጉብታ ነጭ ባለ ልጥፍ የሀገር ባህል ቀሚስ ደረቱ ላይ ትልቅ መስቀል የተለጠፈበት ቀሚስ ለብሰው ከቤት ብቅ ይላሉ። ባዶአቸውን አይደለም። ጋሻ የሚያክል ስፖንጅ ፍራሽ ላይ የተቆረጠ ትልቅ ቁራጭ ስፖንጅ የመሰለ ድፎ ከፍ አድርገው ይዘው በዜማችን እየተወረገረጉ ዳቦውን እንደ ዋንጫ ከፍ አድርገው እያስጨፈሩት ከሚፍለቀለቅ ፈገግታቸው ጋር ብቅ ይላሉ። አቤት ደስታችን! ምራቃችን ባፋችን ይሞላል። ዳቦውን እንደ ጎበዝ ጎል ጠባቂ የዳንቴል መረቡን በተጠንቀቅ ዘርግቶ ለቆመው አለባቸው ይሰጡታል። በዳንቴሉ ተቀብሎ ጥቅልል ያደርግና ደረቱ ላይ ለቅፎ ያቅፈዋል። ፍጥነቱን ለተመለከተው መልሶ እንዳይቀሙት የፈራ እኮ ነው የሚመስለው። ዓመት አውደ ዓመት ድገምና ዓመት ድገምና የንግስትን ቤት ድገምና ዓመት ድገም ወርቅ ይፍሰስበት። ደጉ ልጆቼ ደግ በሉ። ወርቅ ይፍሰስበት ማለት ትልቅ በረከት ነው እኮ። ከወርቅ በላይ ምን አለ? ብዙ ተባዙ፣ ቁም ነገር ያብቃችሁ። አቡነ አረጋዊ ጭንቅላታችሁን ይክፈቱና ትምህርቱ ይግባባችሁ ብለው ይመርቁናል። አፋቸው ይጣፍጣል። እማማ ንግስት ኤርትራዊ ናቸው። ታዲያ በአማርኛ ሲያወሩ እንደበታቸው አይጠገብም። ጥርስ የሚያስከድኑ ተጫዋች ናቸው። ሲቆጡም በዚያው ልክ ነው ይባላል። ሲቆጡ ግን አይተናቸው አናቅም እንጂ አባባ መኮብ ታዲያ ሚስታቸውን ሲወዷቸው ልክ የላቸው። አንድ ቀን እትዬ ንግስት ታመው የደም ግፊት የሚባል ነገር ነው አሉ። አምቡላንስ ተጠርቶ ጎረቤት ሁሉ ሲሯሯጥ አባባ መኮብ እንደ ሕፃን ልጅ በሁለት እጆቻቸው ጭንቅላታቸውን ይዘው ስቅስቅ ብለው ሲያለቅሱና ሲጮሁ አይቻቸዋለሁ። ሰው ሁሉ እያባበላቸው እትዬ ንግስት እናቴ፣ እህቴ፣ ጓደኛዬ ሜዳ ላይ እኔን ጥለሽኝ እያሉ ባልና ሚስቱ አንዲት ልጅ አለቻቸው። ህደጋ የምትባል ፈረንጅ አግብታ ውጭ ሀገር የምትኖር በየ3 ዓመቱ እናትና አባቷ ልጠይቅ ስትመጣ ከታች ሰፈር ጀምሮ እስከ ላይ ሰፈር ድረስ ሁሉም ቤት እየገባች ጎረቤቱን ሁሉ ትስምና 50 ብር ትሰጣለች። ለትልልቅ ሰዎች ብቻ ነው የምትሰጠው። ከኛ መካከል የ50 ብር ዕጣ የሚወድቅለት ፈንታው ድንቡጮ ብቻ ነበር። የፈንታው እናት ምስኪን ናት። በሽተኛ ስለሆነች ካልጋ ላይ አትነሳም። ፈንታው አባባ መክብብ ግሮሰሪ በረንዳ ስር ጫማ እየጠረገና እየተላላከ ነው እናቱን የሚያስታምመው። አባቱ በደርግ ጊዜ ዘምቶ ይሞት ይትረፍ ሳይታወቅ ቀልጦ ቀርቷል። ያው የህዳጋ 50 ብር ፈንታው ድንቡጮን የሚያካትተው ለዚህ ሳይሆን አይቀርም። አንድ ቀን ታዲያ የስፖርት ትጥቅ ለመግዛት ከመንደርተኛው ሳንቲም እንለምናለን። በአጋጣሚ ፊት ለፊታችን ህዳጋ አሻንጉሊት የመሰለ ልጇን በደረቷ አቅፋ ስትመጣ ተገጣጠመ። ሌላው መንደርተኛ ሳንቲም ውለድ እያልን ስንምናስቆም እኛ ህዳጋን ለምን እንደምንፈራት እንጃ ብቻ ገለል ብለን አሳለፍናት።
በቀጣዩ ቀን ታዲያ አስጠራችንና እንኳን በእውናችን በህልማችን አስበን የማናውቀውን የስፖርት ትጥቅ ከነኳሱ ገዛችልን። አቤት እንዴት እንደተደሰትን! ለስንት ዓመት ታሪክ ሆኖ በመንደራችን ተወራ። ኳሱ የት ይቀመጥ በሚል በመካከላችን ከባድ ክርክር ተደርጎ እኔ ጋር እንዲቀመጥ ተወሰነ። የተሰማኝ ደስታ ወደር አልነበረውም። ግን ምን ያደርጋል፣ አንድ ቀን ያ ለብዙ ሕፃናት ህልም የነበረ ኳስ መምጥ ግባ ስምጥ ሳይታወቅ ጠፋ። የጠፋው ከኛ ቤት ስለነበር በቡድኑ አባላት ዘንድ ክፉኛ አስተችቶኛል። ለረጅም ጊዜ ያኮረፉኝ የሰፈር ልጆችም ነበሩ። በእግር በፈረስ በሰፈራችን ስርቻ ሁሉ ኳሱን ፈልገን ስናጣው በቃ ወደ ጨርቅ ኳሳችን ተመለስን። አሁን ካደግን በኋላ ሳይቀር የኳሱ ነገር ሲነሳ እወቀሳለሁ። እንደውም አሁን ካደግን በኋላ እድሜያችን ሃያዎች ውስጥ ገብቶ ተፈሪ የሚባለው የሰፈራችን ልጅ አሁን አውስትራሊያ ነው የሚኖረው። ኢሜል ሲያደርግልኝ ስለ ኳሱ ጉዳይ አንስቶ እንዲህ ብሎኛል። አቡቹ ለዚህ ሰፈር የፈረንጅ ሕፃናት ኳሶች ይዘው ሲጫወቱ ሳይ ያቺ ህዳጋ የገዛችልን የጣልክብን ኳስ ትዝ አለችኝ። ይቆጨኛል። አንረሳም እኮ አንዳንዴ። ድንገት ነገሮች የተገለባበጡበት ልክ እንደ መሬት መንቀጥቀጥ፣ እንደ ጎርፍ መጥለቅለቅ ሰፈራችን ውስጥ በአብሮ መኖር የፍቅር ቆሌ የሆኑ ነዋሪዎች ከስራቸው የመነገለ ድራሻቸውን ያጠፋ ድንገት የነውጥ እንዴት ነው ሰው ድንገት ተነስቶ ትናንት አለፍኩት ወዳለው አረንቋ መልሶ የሚዘፈቀው? ሲደርስብን ምን እናድርግ ብሎ ነበር። ኤርትራ ወረረችም ተባለ። ምን አባቷ ቆርጧት እቺ የእናት ጡት ነካሽ የሚሉ ደንፍላታሞች ሰዎች ሰፈሩን ሞሉት። ከየት አመጡት አማርኛውን? መቼስ ታንክ ቢሆን መትረየስ ቦምብ ምናምን ገዙት ይባላል ወይ በእርዳታ አገኙት ይባላል። ስድብ ከየት ተፈበረከ? ዛቻ መቼ ተረግዞ ነው በዜማ የተወለደው? ትናንት እንደ ቦብ ማርሌ ጸበኞች ካልታረቁ እያለ ሲያቀነቅን የነበረ ድምፃዊ ፍለጠው ቁረጠው ዘፈኑ ከየት መርጦ ከየት መጅርጦ ቴሌቪዥኑ ሞላው? ወይስ ሁሉም ዘፋኝ ለክፉ ጊዜ ያስቀመጠው ዘፈን አለው? ለጦርነት ግጥምና ዜማ መፍጠር ከፍቅር ዘፈን ይቀላል? ከቀበሌ ኪነት ቡድን እስከ አገር አቀፍ ታላላቅ ዘፋኞች ዘፈናቸው አይሄድ አይመጣ አንድ በለው ፍለጠው ቁረጠው። በአንድ ግብግቢት ፍጥነት ለደህንነታችሁ ብለው ደና ሰዎች ብለን ያመናቸው ስንጣላ አስታራቂ ስንቸገር ደራሽ የነበሩ ጎረቤቶቻችንን ሁሉ በአውቶቡስ እየጫኑ አባረሯቸው፣ እማማ ንግስትን ጨምሮ። ከመወለዳችን በፊት ኤርትራ የሄዱ የማናውቃቸው ብዙ ማማዎች ከዛም ተባረው መጡ። ውሃ ቅዳ ውሃ መልስ። ለካስ የመንግስታት ፍርሃት እንደ ጅብ ያነክሳል፣ አገርንም ያስነክሳል። አሁን እማማ ንግስት ምናቸው ነው ለደህንነት የሚያሰጋው? በሹሩባቸው ውስጥ ቦምብ እንዳይቀብሩ ነው ወይስ በድፏቸው ውስጥ ጥይት እንዳይደብቁ? እማማ ንግስት ለደህንነት ስጋት ናቸው ተብሎ የተባረሩ ቀን ማታ ህልም አለምኩ። ቀኑ ቦዬ ይመስለኛል። የሰፈር ልጆች እንደ ልማዳችን ተሰባስበን እማማ ንግስት በር ላይ ቆመን እንጨፍራለን። እዛ ማዶ አንድ በረዶ፣ እዚህ ማዶ አንድ በረዶ፣ የኔ እማማ ንግስት ፓራ ኮማንዶ። የእማማ ንግስት በር ድንገት ብርግድ ብሎ ተከፈተና በወርቅና በሀገር ባህል ቀሚስ የምናውቃቸው እማማ ንግስት የወታደር ልብስና ከስክስ ጫማ ለብሰው አናታቸውም ላይ የብረት ቆብ ደፍተው ድፎ ሳይሆን ዝናሩ የተንሸረገገ መትረየስ ጠመንጃ ደግነው አንቺ ዲቃላ ሁሉ በሬ ላይ ምን አባሽ ትጫጫለሽ? አሁን አረጋይ ድራሽ አባትሽን ያጥፉት ብለው ታታታታታ ሲያደርጉብን በተለይ እኔ ሰውነቴ ተበሳስቶ ወንፊት የሆነ ይመስለኛል። ነየጮክ ከልሜ ባነንኩ። እናቴ ከትራሴ በኩል ቆማ አቡቹ በስማን በል ቅዠት ነው ትላለች። ያየሁትን ለማሚስ ነግራት ግን ተቆጣች። ምን እንደው የዛሬ ልጅ የነገሯችሁን ይዛችሁ ትጋደማላችሁ፣ ቅዠት ይተርፋችኋል። በል አርፈተኛ። አባባ መክብብ እትዬ ንግሥት ወደ ኤርትራ ከተባረሩበት ጊዜ ጀምሮ ግራ እግራቸው ሰብስቦ ያዛቸው። በከዘራ ድጋፍ ብቻ ሆነ ወራመዱት።
የጢም መላጫቸውም ከእጃቸው ጠፋች። ነጭና ጥቁር ቡራቡሬ ጺም ትንሽ አገጫቸውን ሸፈነው። ተዘናጉ። ሰፈሩ ተዘናጋ። አንድ ቀን በግሮሰሪዋ በኩል ሳልፍ አባባ መክብብ ከዘራው እጀታ ላይ የተነባበረ እጃቸው ላይ አገጫቸውን አሳርፈው አፋቸው ባዶ ነገር እያኘከ ትክዝ ብለው ተቀምጠዋል። በቀስታ ወደፊትና ወደ ኋላ እየተወዛወዙ ላልፍ ስል የውሃ ማጠራቀሚያው በርሜል ላይ አይን ያረፈ። የሆነ ነገር ቅር አለኝ። በትኩረት በርሜሉን አየሁት። ነፍስ ካወቅኩ ጀምሮ ከበርሜሉ ተነጥላ ማታውቀው የምርት ጣሳ በቦታው የለችም። ጣሳዋ ትታሰርባት የነበረችው የኤሌክትሪክ ገመድ ባዶዋን ተንጠልጥላ ነፋስ በቀስታ ይወዘውዛታል። ከበርሜሉ ራቅ ብሎ የፈንታው ድንቡጮ የሊስትሮ ድንጋይ ከዘንባባዋ ስር ባዶዋን ትታያለች። ፈንታው ድንቡጮ ለአገሩ ዘመተ መባሉን ሰምቻለሁ። ፈንታው ጋር ካደግን በኋላ ብዙም ፋታ ኖሮን አንገናኝም ነበር። ቢሆንም አንዳንዴ በዛ ሳልፍ ሰላም እንባባላለን። ጫማዬንም ይቦርሽልኛል። እንደውም ወደ ወታደር ቤት ልሄድ አካባቢ ጫማዬን እየቦረሸልኝ ድንገት የሀፍረት ፈገግታ ፊቱን አጅቦት እንዲህ አለኝ። በወሬ ተነስቶ ሳይሆን እንዲሁም ከመሬት ተነስቶ፣ አብርሽ የዛን ጊዜ ህዳጋ የገዛችልን ኳስ ታስታውሳለህ እንዴ? ታዲያ ያችን ኳስ ማን ይረሳል? ተሳሳቅን። ፈንታው ጫማዬን በቦረሹን ገታ አድርጎ መሬት እየተመለከተ እንዲህ አለኝ። ያኔ ኳሷን ከግቢ ወሰድኳት ነው የነበርኩ። እማማ ብር ፈልጋ እጄ ላይ ሳንቲም ስላልነበረኝ ለሆኑ ልጆች 30 ብር ሸጥኩላቸው። ነገሩ አስደነገጠኝ። ፈንታውም ቅሬታ ባረበበበት እኔም ግራ በተጋባ ፊት ተሳሳቅን። እናም ሁለታችንም ወደ ጥልቅ ዝምታ ገባን። ለምን እንደነገረኝ አልገባኝም። ፈንታው ኳሷን ወስዶ ሸጠታል ብሎ የጠረጠረ ያኔ ማንም አልነበረም። ማንም አሁን ራሱ ቢነገረው ማን ያምናል? ፈንታው ድንቡጮ ፊቱ ወርቅ ቢዘራ ቅንጣት የማይነካ ንጹህ ድሃ ነው። ጫማዬን አስቦርሼ ስነሳ እንዲህ አለኝ። አብርሽ ይቅርታ። ኧረ አታካብዴ እኮ ተራ ነገር ነው አልኩት። ግን ለምን እንደሆነ እንጃ ቶሎ ከአካባቢው መራቅ ፈልጌ ነበር። ወሬው ሁሉ ጦርነት ሆነ። ሽለላው፣ ቀረርቶ፣ መፈክሩ እንደ ቀልድ ቃል ጥላቻ ለበሰ። ጥይትና ቦምብ ለብሶ በኢትዮጵያና በኤርትራ ድንበር ላይ አደረ። ገና እሳቱ ሳይጠፋ ገና ወጣቶች እየጨፈሩ ወደ ድንበር ሊፋለሙ በጭነት መኪና ጨፈቃ መስለው ተጭነው ሲሄዱ ገና በጠዋቱ መንደራችሁን ሁነኛ ሰው መርዞ ይዞ መጣና እንደ መርፌ የሚወጋ ቀፋፊ ዜና በመንደራችን ላይ ዘራ። ፈንታው ድንቡጮ ሞተ። ከመጀመሪያዎቹ ዘማቾች መሃል ነበር ፈንታው ድንቡጮ። አብሮ አደጋችን ፈንታው ሞተ። ከአባባ መክብብ ግሮሰሪ በረንዳ ስር ዛሬም የፈንታው ድንቡጮ ድንጋይ አለች። ታዲያ መንደርተኛው ተሰባሰበና ለፈንታው አለቀሰ። እዛው አባባ መክብብ በረንዳ ስር የፈንታው ድንጋይ ላይ አለቀሰ ጎረቤቱ። አባባ መክብብ ከዘራቸውን አገጃቸው ስርዓት ደግፈው ግራ ቀኝ እየተወዛወዙ እንጉርጉሮ መሰል ዜማ ያወጣሉ። አያለቅሱም፣ ማንንም አይመለከቱም። ዝም ብሎ መወዝወዝ። ሰው ተበታትኖ ወደ ቤቱ ገብቶ እንኳን መወዛወዛቸውን አላቆሙም። እስከ ማታ በተቀመጡበት እያሉ ቀበሌያችን ግቢ ውስጥ ለዘመቻ የተመለመሉ ወጣቶች የሽኝት ፕሮግራም ነበር። ሰንጋ ተጥሎ ብዙ በግ ታርዶ ሰው ቢራ እየተራጨ ጀግንነታችን እየተወሳ አድዋ ማይጨው እየተገረበ አባቶች ለዘማች ወጣቶች ባንዲራ እያስረከቡ ወጣቶቹ ተንበርክከው ባንዲራውን እየተረከቡ እናቶች እልል እያሉ ዘፋኞች ስለ አጥንት መከስከስ ስለ ደም መፍሰስ እየዘፈኑ አዝማቹ ሕዝብ ዘማች ልጆቹን ሂዱና ጠላቶቻችሁን አደባዩ ብሎ ላካቸው። በቀበሌው አጥር አጠገብ እጆቼን ኪሴና ኪሴ አስገብቼ ወደ ቤት እያሰገምኩ ነበር። ወደ 12 ሰዓት አካባቢ ይሆናል ማታ። ታዲያ ዱሽ አጥሩ ጥግ የወደቀ የበግ አንጀት እየጎተተ አጠገቤ ያለፈ። ማመን አልቻልኩም። የማማ ንግስት ውሻ
አሲምባ። ዘመቻ ፀሐይ ግባት በድል ተጠናቀቀ አለ የኢትዮጵያ ቴሌቪዥን። ወጣቶቹ በደስታ አገር ጠበበን። በየመንደሩ የደስታና የፌስታ ጭፈራ ሆነ። የመኪና ጥሩምባ ጩኸት፣ የእናቶች እልልታ፣ የአባቶች ሰራፊ፣ የሴቶች ጉሮ ሸባይ፣ የዘንባባ ዝንጣፊና ባንዲራ የያዙ ወጣቶች የመኪናዎች ዕቃ መጫኛ ላይ እንደ ንብ ሰፍረው በደስታ ይጮኻሉ። ቴሌቪዥኑ ደጋግሞ የምስራቹን ያበስራል። ቃለ መጠይቅ በሬዲዮ ለጀግኖች ወታደሮች፣ ለጀግና የጦር መሪዎች። እስኪ የጦር ውሎትን ይንገሩን። ሻዕቢያ እንደ ፍልፍል ጉድጓድ ቆፍሮ ተደብቆ የነበረ ቢሆንም ከጉድጓዱ በጀግና ልጆቻችን አውጥተን ቀብረነዋል። ህዝቡ በጀግኖቹ ኮራ። አባባ መክበብ ግሮሶሪያቸው ውስጥ ስልክ እያወሩ ነበር። ጭፈራው ያደከመን የሰፈር ልጆች ግሮሶሪያ በረንዳ ላይ ተሰባሰብን። የሰማነውን ጀብዱ በቴሌቪዥን ያሳዩንን የጀግኖች ውሎ ለመቶኛ ጊዜ ከአፋችን እየተነጣጠቅን እያወራን ያዘዝነውንም ቀዝቃዛ ኮካ እንቆነጫለን። አባባ መክበብ እያዘገሙ ወጡና አጠገባችን የበረንዳውን የብረት ደፍ ደገፍ ብለው ቆሙ። ዞር ብለው ተመለከቱና እንደ እብድ ከት ብለው ሳቁ። ሰውነታቸው የተረገፈገፈ ሳቁ። ግራ ተጋብተን አየናቸው። አባባ መክበብ ሚስታቸው እትዬ ንግሥት ከሄዱ በኋላ እንኳን ሲስቁ የተቋጠረ ፊታቸው ሲፈታ እንኳን አይተናናቅም። ሰማችሁ ልጆቼ፣ ልጅ ሄዳጋ ከአሜሪካ ደውላ ያለችኝን ሰማችሁ አሉን በግርምት ተራ በተራ እየተመለከቱ። ምን አለች አባባ መክበብ በጉጉት ጠየቅናቸው። አሁን እናቷ ጋር ኤርትራ ደውላ አናግራት እኔንም ሰላም ልትል ነበር የደወለችው። አእምሯቸው የተናጋ መስሎን ፈራን። እንደምንም ሳቃቸውን ገቱና ፊታቸውን በመሬት ኩምትር አድርገው አስመራም ህዝቡ አደባባይ ወጥቶ ጉሮ ሸባይ እየተጨፈረ ነው እኮ ነው የምትለኝ? ይቺ ሀገር እንደ ካሴት ሆነች። በዚህም ዘፈን ስትገለበጥም ዘፈን። ታዲያ ለድንቡጮ ማን ያልቅስ እኮ? ድንቡጮ ለምን ሞተ ብለው አንድ በአንድ ተመለከቱ። ከኛ መልስ ያጡ ወደ ፈንታው ድንቡጮ ድንጋይ ዞሮ በትካዜ ጭልጥ አሉ። የፈንታው ድንቡጮ ቦታ ላይ አንድ ትንሽ ልጅ አዲስ የሊስትሮ ሳጥን ይዞ ተቀምጧል። ቀና ብዬ ግሮሰሪው በር ላይ በግራ በኩል የቆመችዋን ዘንባባ ዛፍ ተመለከትኳት። ያጭፈራው ቅጠሎቿን ዘንጥፈናቸው መለመሏን ቆማለች። ብቻዋን የቆመች ዘንባባ ከአስመራ ዘንባባዎች መሃል አምልጣ የመጣች መሰለችኝ። እዛም ጭፈራ እዚህም ጭፈራ ብላ ዘንባባዎቹ ሁሉ ወደ አስመራ ሲጫኑ በሆነ ተአምር የቀረችም መሰለኝ። ሄደችም መጣችም ከዘንባባ ጫካዋ የተገነጠለች አብዮተኛ ዘንባባ።